Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ። የነሐሴ 2018 ዓ.ም ዕለተ ቅዳሜ ዜናችን ተጀምሯል። እስከ መጨረሻው አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ዜናዎችንና መረጃዎችን ያከፈልኳቸው ብረምችሁን ቆየው። እኔ ናቲ ብራው ነኝ። ወደ ዜናችን ነው የምናልፈው። እስከ መጨረሻው አብራችሁን ቆዩ። ዛሬም በርከት ያሉ ዝውውር መረጃዎችን ይዘናል። ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ሊቨርፑል አንድ ዝውውር ጨርሷል ማለት እንችላለን። ተስማምቷል። ያልተጠበቀ ዝውውር በሲቲ ጉዳይም በርከት ያሉ ጉዳዮችን ይዘናል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ግን እንዳይረሳ። የምንጀምረው እንደተለመደው በአርሰናል ጉዳይ ነው። የአርሰናል ጉዳይ ስናስቀድም አርሰናል የአልቫሬዝ ፈላጊ እንደሆነ ይታወቃል። አሁን ቪኒሲየስ ጁኒየር እንደመምጣት ሲታወቅ ወደ አልቫሬዝ ደግሞ ድጋሚ ፊቱን አዙሯል። እንግዲህ አዲስ መረጃ እንግዲህ አትሌቲክ ፍራንሲያ እንደዘገበው ከሆነ አዲስ መረጃ ወጥቷል። ሰኞ ዕለት በጁሊያን አልቫሬዝ እና በዲያጎ ሲሞኔ መካከል ውይይት ይካሄዳል ተብሏል። የተጫዋቹ ዕጣ ፈንታ በአብዛኛው በዚህ ውይይት ላይ የተመሰረተ ይሆናል ተብሏል። ከዚያም አትሌቲኮ አልቫሬዝ መቆየት አለበት ወይስ መውጣት አለበት በሚለው ላይ አስተዳደሩ አስተያየት ይሰጣል ብሏል። እንግዲህ አትሌቲክ ፍራንሲያ እንደዘገበው እንግዲህ አትሌቲክ ፍራንሲያ እንግዲህ አትሌቲኮ ማድሪድ የሚዘገበው በጣም ታማኝነት በአትሌቲኮ ማድሪድ ዘገቦች ውስጥ ታማኝነት ያለው ምንጭ ማለት ይችላል። አትሌቲክ ፍራንሲያ እሱም እንደዘገበው ወይም ከነገ ወዲያ ማለት ነው ሰኞ ዕለት ሁሊያን አልቫሬዝ እና ዲያጎ ሲሞኔ መካከል ውይይት ይካሄዳል። ሁሊያን አልቫሬዝ ይለቃል ወይስ ይቆያል የሚለው በዚህ ውይይት ላይ ይወሰናል ተብሎ ይጠበቃል። እንደ ቪኒሲየስ ጁኒየር እንደተወሰነው ማለት ነው። አትሌቲኮ ማድሪድም እንግዲህ በቪኒሲየስ ጁኒየር እና በዲያጎ ሲሞኔ መካከል ውይይት ይደረጋል ማለት ነው። አልቫሬዝ ግን መውጣት ይፈልጋል። አሁን ወደ ባርሳ መሄድ ይፈልጋል። ባርሳ ደግሞ አሁን ወደ ሮድሪጋ ነው ፊቱ እንግዲህ ያለው ሮድሪጋ ነው እንግዲህ በደንብ ዝውውሩን እያካሄዳለው እሱ መውጣት ስለሚፈልግ የአልቫሬዝ ግን መውጣት ነው የሚፈልገው። ስለሆነ እንግዲህ ውይይቱ ምን አይነት ውጤት ይዞ ይመጣል የሚለው በጣም አጓጊ ነው የሚሆነው። ስለሆነ ሰኞ ዕለት ውይይት ይደረጋል ማለት ነው ከሁሊያን አልቫሬዝ እና በዲያጎ ሲሞኔ መካከል። እሺ ሌላኛው የምንመለከተው የአርሰናል ጉዳይ የሚሆነው የጋብሪኤል ጄሱስ አዲስ ወኪል ትናንትና እንግዲህ ከናፖሊ ጋር ተገናኝቷል የሚሉ መረጃዎች ወጥተዋል። የአሰልጣኝ ማሲሊያኖ አሌግሪኒም እንግዲህ ወኪሉን ያገኛል ተብሎ ይጠበቃል። ጋብሪኤል ጄሱስ ለሴሪያም ዝውውር ክፍት ነው። አርሰናል ብቻ በቋሚ ዝውውር የሚገዛው ከመጣ ለመሸጥ ዝግጁ ነው ተብሏል። ጋብሪኤል ጄሱስ እንግዲህ አሁን ናፖሊ ለመግዛት በጣም ትልቅ ጥረት ላይ ይገኛል። ጋብሪኤል ጄሱስ አሁን አዲስ ወኪሉ ጋር ከናፖሊ ጋር ተገናኝቷል። አሁን ዛሬ እንግዲህ ከማሲሚሊያኖ አሌግሪኒ ከናፖሊ አሰልጣኝ ጋር ተገናኝቶ ያወራሉ ተብሎ ይጠበቃል። ስለሆነ ጋብሪኤል ጄሱስ የሚሄድበት አጋጣሚ ይኖራል ተብሎ ይጠበቃል። ግን ቋሚ ዝውውር መውሰድ ከፈለጉ ናፖሊዎች የማይሄዱበት ምንም ምክንያት የለም። እስከ 20 ምናምን አካባቢ ሚሊዮን ፓውንድ 30 ሚሊዮን ፓውንድ አካባቢ ላይ ለጋብሪኤል ጄሱስ ይጠይቃሉ ተብሎ ይጠበቃል ማለት ነው። ሌላኛው የምናነሳው የማንቸስተር ዩናይትድን ጉዳይ ነው የሚሆነው። የማንቸስተር ዩናይትድ ጉዳይ ስናነሳ ሉዊስ ሆልን እናነሳለን። በግራ ተከላካይ በጣም ማንቸስተር ዩናይትድ ሲፈልግ ነበረ፣ ግን አሁን ተጨናክፎበታል። የሉዊስ ሆል ጉዳይ እንመልከተው። ኒውካስል ዩናይትድ ሉዊስ ሆልን በዚህ ክረምት በማንኛውም ዋጋ እንደማይሸጥ ለማንቸስተር ዩናይትድ ተናግሯል። ዩናይትድ ተጫዋች ቀንደኛ ፈላጊ ነበር፣ ነገር ግን ኒውካስል ሉዊስ ሆልን እንደማይሸጥ ተናግሯል። ዩናይትድ አሁን እንደ አማራጭ የተከላካይ ኢላማዎች እንግዲህ ሮቢንሰን፣ ሉዊስ ስኬሊ እንግዲህ ትራንስፈር ሊውስ ላይ እንዳወጣው ደግሞ ሆርጌ ሳሊኒያስ እና ጆን ሉኮሚ ለመመልከት ይችላል ተብሏል። ትራንስፈር ሊውስ ላይ እንደወጣው መረጃ ከሆነ ስለሆነ ሉዊስ ሆል አሁን ወደ ማንቸስተር የሚሄድበት አጋጣሚ የቀረ ወይም ያከተበለት ይመስላል። ኒውካስል መሸጥ አይፈልግም ሉዊስ ሆልን። ሉዊስ ሆል ግን ወደ ማንቸስተር ዩናይትድ መቀላቀል ይፈልጋል። በማንኛውም ገንዘብ ግን ኒውካስል ሉዊስ ሆልን እንደማይሸጥ አስታውቋል። ስለሆነ ማንቸስተር ዩናይትድ ከሉዊስ ሆልን ራሱን ማግለል ይጠበቅበታል። ወይ ሮቢንሰን ወይ ሉዊስ ስኬሊ ጋር ፊቱን ማዞር ይጠበቃል። ወደ ሉዊስ ስኬሊ ላይ ጥያቄ ለማቅረብ እየተዘጋጁ ነው ተብሏል። ምናልባት ሉዊስ ስኬሊ አርሰናል ይሸጣል አይሸጠውም የሚለው ሌላ ጥያቄ እንደሆነ እንግዲህ ትናንሽ ጨዋታዎች አሉ። እንግዲህ ፕሪሚየር ሊግ ያለመዱ ነው። ሮቢንሰን ግን ፕሪሚየር ሊግ ለምዷል። እነ ትራንስፈር ሊውስ እንዳወጣው መረጃ እነ ሆርጌ ሳሊኒያስ እና ጆን ሉኮሚ ፕሪሚየር ሊጉን ባይለምዱም ግን አማራጭ ሆነው ሊጠቀሙበት የሚችሉት አማራጭ ሆነው ተብሎ ይጠበቃል ለማስመራት። ሌላኛው ካርሎስ ባሌባ ካለፈው ዓመት ጀምሮ ወደ ማንቸስተር ዩናይትድ ለማዘዋወር ያለማቋረጥ ሲጥር ቆይቷል። እናም በዚህ ክረምትም እንደዛው ማድረጉን ቀጥሏል። ካርሎስ ባሌባ ለማቋረጥ እንግዲህ ወደ ማንቸስተር ዩናይትድ ለመዘዋወር ጥረት ያደርግ ይገኛል ካርሎስ ባሌባ። ሆኖም የቅርብ ጊዜ ጉዳት ሁኔታው አወሳስቦታል። ምንም እንኳን ለረጅም ጊዜ ከሜዳ እንዲርቅ ባይጠበቅም ተብሏል። ስለሆነ ፋብሪዚዮ ሮማኖን ዘገባ ዘግቦታል። ስለሆነ ካርሎስ ባሌባ አሁንም ማንቸስተር ዩናይትድ በጣም ፍላጎት አለው ማንቸስተር ዩናይትድ መቀላቀል። ማንቸስተር ዩናይትድ ግን አሁን ወደ ካርሎስ ባሌባ ፊቱን አላዞረም። ትንሽ ቀዝቀዝ ብሏል። ካርሎስ ባሌባ እንግዲህ በባለፈው ዓመት በማንቸስተር ዩናይትድ ከተፈለገ በኋላ ባለፈው ውድድር ዓመት በጣም ቀዝቅዞ በጣም
ደካማ እንቅስቃሴ ነበር በብራይተን ቤት ያሳየው ካርሎስ ባሌባ። እናም ጉዳትም አጋጥሞታል። ረጅም ጊዜ ከሜዳ አይርቅም፣ ግን ጉዳት አጋጥሞታል። እሱ እንዳይወሳስብበት ይጠበቃል። ግን አሁን ክረምት የዝውውር መስኮት ከጥቂት ጊዜያት በኋላ ማንቸስተር ዩናይትድ ሜሲ ፈላጊ እንደሆነ አሁንም ማስፈረም እንደሚፈልግ እየተናገሩ ነበር። ካርሎስ ባሌባ አሁንም ለማስፈረም ዩናይትድ ጥረት ያደርጋል ተብሎ ይጠበቃል። ሌላኛው ምናነሳው ሴልታ ቪጎ አልታ ባይንደርን ከማንቸስተር ዩናይትድ በውሰት እና አማራጭ የመግዛት በኖረው ውል መቀላቀሉን ተረጋግጧል። ስለሆነ አልታይ ባይንደር ከማንቸስተር ዩናይትድ ለቋል ማለት ነው። የመሰለፍ እድልም እያገኘ አይገኝም። እንግዲህ ለዓመት ከመጣ በኋላ ስለሆነ ወደ ሴልታ ቪጎ ወደ ስፔን ላሊጋ ተቀላቅሏል ማለት ነው። አልታይ ባይንደር ቦታውን የተቀላቀለው ግን ጥሩ ዝውውር ከሆነ ወደ የመግዛት አማራጭም ያለው ውል ነው። እንግዲህ አልታይ ባይንደር ወደ ሴልታ ቪጎ ያመራው እንግዲህ ማንቸስተር ዩናይትድ አልታይ ባይንደርን ሸጦታል ወይም ለቆታል ማለት ነው። አልታይ ባይንደርም ወደ ሴልታ ቪጎ አመርቷል። ዛሬ ማንቸስተር ዩናይትድ የወዳጅነት ጨዋታ አለው። ከማን ጋር የሚጫወተው? ከፓሪስ ሴን ጀርመን ጋር፣ ከሻምፒዮንስ ሊጉ ሻምፒዮን ጋር ከፒኤስጂ ጋር ዩናይትድ ዛሬ ጨዋታ አለው። እንድትከታተሉ በአክብሮት እንጋብዛለን። ትልቅ ጨዋታ ይሆናልም ተብሎ ይጠበቃል። ሌላኛው ሊቨርፑል ጉዳይ የምናነሳው ሊቨርፑል እንግዲህ አንድ ጥሩ ዝውውር ፈጽሟል። አስደናቂ ያልተጠበቀ ዝውውር ተስማምቷል። ሊቨርፑል የባርሴሎናን ተከላካይ ሮናልድ አራሆን ለማስፈረም ምናልባትም በውሰት ለማስፈረም ተስማምቷል። ከባርሴሎና ጋር ሊቨርፑል ከባርሴሎና ጋር ተስማምቷል። ከዴኮ ጋር ይህንንም አጽድቆታል። ይህንን ዝውውር ማለት ነው። ሊቨርፑል ባልተጠበቀ ሁኔታ የተከላካይ ስፍራ ያስፈልገው ነበረ። አራሆን ባልተጠበቀ ሁኔታ ማስፈረም ችሏል ማለት ነው። ይህ ኡራጓዊው የመሀል ተከላካይ ከባርሴሎና በውሰት ለማስፈረም ከስምምነት ላይ ደርሷል። ከሁለቱም ከተጫዋቹም ሆነ ከክለብ ጋርም ስምምነት ደርሷል ማለት ነው። እናም ሮናልድ አራሆ ለሊቨርፑል በመሀል ተከላካይ ኢብራሂማ ኮናቴ መውጣቱን ተከትሎ ለሊቨርፑል በጣም ትልቅ አማራጭ የሚሆን ተጫዋች ነው። ምናልባት በውሰትም ቢሆን እንኳን ከቫን ዳይክ በደንብ ይጣመራል። ሲጠይቅም እሱ እንግዲህ አይዶ ወደ ማን ነው ሲባል ቫን ዳይክ ብሏል። በተከላካይ ቫን ዳይክ ጋርም አብሮ መጫወት እድል ሊያገኝ የሚችልበት አጋጣሚ ይኖራል ማለት ነው። ሊቨርፑል መከላከል የሚችል ከሆነ ማለት ከስምምነት ላይ ደርሷል። ሌላኛው በርከት ያለ ዝውውር መረጃ ወይም ጉዳዮችን ያዝነው ዜናዎችን በማንቸስተር ሲቲ በኩል ነው። ማንቸስተር ሲቲን ስንመለከት አዩብ ቡአዲ ከማንቸስተር ሲቲ ጋር የሚያደርገው ድርድር ወደ መጨረሻው ደረጃ እየተሸጋገረ ሲሆን በክለቦች መካከልም ጥሩ ስምምነት ላይ ደርሷል ተብሏል። አሁንም አዩብ ቡአዲን ለማስፈረም ማንቸስተር ሲቲ በጣም ትልቅ ጥረት እያደረገ ነው። ሩዲ የሚመጣበት አጋጣሚ በጣም እየተቃረበ ስለሆነ አዩብ ቡአዲም ከማንቸስተር ሲቲ የሚያደርገውን ድርድር እናም አዩብ ቡአዲን ለማስፈረም በጣም ትልቅ ጥረት እያደረገ ነው ማንቸስተር ሲቲ የሚገኘው እና በዚህ በመሀል ሜዳው ላይ በጣም ትልቅ ጥረት ያደርጋል ወይም ስኳድ ዴፕዙን ትልቅ ጥንካሬ ይፈጥራል ተብሎ ይጠብቃል። ማንቸስተር ሲቲ ከአዩብ ቡአዲ ስለሆነ ከሊል ጋር በጣም ጥሩ ስምምነት ላይ ደርሷል ተብሏል። ማንቸስተር ሲቲ ስለሆነ አዩብ ቡአዲ በቅርብ ጊዜያት በዚህ ሳምንት በቀጣይ ሳምንቶች ውስጥ በስምምነት የሚደርሱበት አጋጣሚ ይኖራል ተብሎ ይጠበቃል። ጥሩ ድርድር ላይ እንደመሆኑም ተገልጿል ማለት ነው። ኤንዞ ፈርናንዴዝ በዚህ ክረምት ማንቸስተር ሲቲ ለመቀላቀል ዝግጁ ነው ተብሏል። የቼልሲው አማካኝ ተጫዋች ሲቲ ለመዘዋወር ከወሰነ ከኤንዞ ማሬስካ ጋር የመገናኘት እድሉን በደስታ ይቀበላል ተብሏል። ኤንዞ ፈርናንዴዝ ነገር ግን ቼልሲ ለቀጣይ የፕሪሚየር ሊግ ተቀናቃይ ለመሸጥ ፈቃደኛ ባለመሆኑ ማንኛውም ስምምነት ላይ ለማጤን ከፍተኛ ክፍያ ይጠይቃል ተብሏል። ለኤንዞ ፈርናንዴዝ ይጠይቃል ተብሎ ይጠበቃል። ምክንያቱም ኤንዞ ፈርናንዴዝ ወደ እንግሊዝ ፕሪሚየር ሊግ ከተዘዋወረ በተለይ ወደ ማንቸስተር ሲቲ በጣም ተቀናቃኝ ክለብ ከተዘዋወረ በጣም ትልቅ የዝውውር ጥያቄ ለማንቸስተር ሲቲ ወይም ቻቢ አሎንሶ ይቀርባሉ ተብሎ ይጠበቃል። ኤንዞ ፈርናንዴዝ ግን ለመልቀቅ ፈቃደኛ አይደሉም ቼልሲዎች ስለሆነ መልቀቅ ይፈልጋል ከቼልሲ ኤንዞ ፈርናንዴዝ። በተለይ ማንቸስተር ሲቲ ደግሞ ከድሮ አሰልጣኙ ከኤንዞ ማሬስካ ጋር መስራት እንደሚፈልግ ዝግጁ ነው ተብሏል እና በደስታም ይቀበላል ድሉን ተብሏል። ኤንዞ ፈርናንዴዝ ግን ቼልሲ ይለቁታል አይለቁት የሚለው ከባድ ነው። ከፍተኛ የዝውውር ጥያቄ ከቀረበ ግን ማንቸስተር ሲቲ ይገዛዋል አይገዛውም የሚለው ከባድ ነው። በዛ ቦታ እንግዲህ ኤሊዮት አንደርሰን አስፈርሟል። አሁን አዩብ ቡአዲን ማስፈረም ጥረት ያደርጋሉ። ኤንዞ ፈርናንዴዝ ያስፈርማሉ ቢሉም በጣም አጠራጣሪ ጉዳይ ነው ማለት ነው። ሌላኛው ጀሮኒም ሩሊ ወደ ማንቸስተር ሲቲ እናው ስምምነቱ አሁን ከኦሎምፒክ ማርሴ ጋር በክለቦች መካከል ተዘግቷል፣ ተጠናቋል። ሩሊ እስከ ሰኔ 2028 ድረስ የሁለት ዓመት ውልና አማራጭ እስከ ሰኔ 2029 ድረስ ይፈራረማል ተብሎ ይጠበቃል። ስለሆነ ትራፎርድ ወደ ሊድስ ዩናይትድ ዩናይትድ መዘዋወሩ ተከትሎ እንግዲህ ውድ ዋጋ በ45 ሚሊዮን ፓውንድ እንግዲህ በክብረ ወሰን ዋጋ እንግዲህ ጠባቂ ነው። እንደዚህ ተዘዋውሮ የለም እና በክብረ ወሰን ዋጋ ተዘዋውሯል።
እና የሱ ተተኪ እንግዲህ ጀረሚ ሮሊን ወደ ከኦሎምፒክ ደ ማርሴይ ለማስፈረም ተስማምቷል። 2028 ድረስ የሚፈራረም ተብሎ ይጠበቃል። አማራጭ ደግሞ እስከ 2029 ድረስ የሚያቆየው ይፈራረማል ተብሎ ይጠበቃል ማለት ነው። ሌላኛው የምናነሳው ማንቸስተር ሲቲ ጉዳያችን የመጨረሻው ማንቸስተር ሲቲ ለሮድሪ የቀረበለትን የ40 ሚሊዮን ፓውንድ ጥያቄ ውድቅ አድርጓል ተብሏል። ማንቸስተር ሲቲ አሁን ለሮድሪ ከባድ ነው የቀረበለትን 40 ሚሊዮን ፓውንድ ጥያቄ ውድቅ አድርጓል። ከሪያል ማድሪድ ጋር ነበር። አሁን ሪያል ማድሪድ ደግሞ ቀዝቀዝ ብሏል። ከባርሴሎና ጋር ድርድርን 40 ሚሊዮን ፓውንድ ደግሞ ያቀርባል። እስከ 50 እስከ 70 ማንቸስተር ሲቲ 70 በላይ ነው የሚፈልገው ከዚህ ተጫዋች ግን 40 ሚሊዮን ፓውንድ ብቻ ነው ያቀረበው። ባርሴሎና ሪያል ማድሪድ 50 ብቻ ነው ማቀርበው ብሎ ነበረ። ግን ነገር ግን ሮድሪ ወደ ባርሳ የሚሄድበት አጋጣሚ ይኖራል ተብሎ ይጠበቃል። ፍላጎትም አለው ማለት ነው። ሌላኛው የምናነሳው ሌላኛው ጉዳያችን ፍራንኮ ማስታንቱኖ ከሪያል ማድሪድ በቀጥታ በውሰት ወደ ፊዮረንቲና ተቀላቅሏል። ምንም አይነት ግዢ አማራጭ አንቀጽ ወይም ውሉን ለማራዘም ምንም አይነት አንቀጽ ቋሚ አንቀጽ የሌለው ውል የተፈራረመው ፍራንኮ ማስታንቱኖ ስለሆነ ሪያል ማድሪድ ለቆ በውሰት ፊዮረንቲና ተቀላቅሏል። ሪቨር ፕሌት እንግዲህ መቀላቀል ይፈልግ ነበር ግን እዛው አውሮፓ እንዲቆይ ነው የሚፈልገው ሪያል ማድሪድ ስለሆነ ወደ ጣሊያን ሴሪያ ልኮታል ወደ ፊዮረንቲና ማለት ነው። ሌላኛው የመጨረሻ ጉዳያችን የምናነሳው አትሌቲኮ ማድሪድ ሞሊና እና አልማዳ ከክለቡ ሲወጡ በቅርቡ ክርስቲያን ሮሜሮን አዲስ ጥያቄ ያቀርባል ተብሏል። ክርስቲያን ሮሜሮ ለቶተንሃም አትሌቲኮ ምንም አይነት ጠለፋ እንዳይደርስበት ለማድረግ የ40 ሚሊዮን ፓውንድ ፓኬጅ ያቀርባል ተብሎ ይጠበቃል። አሁንም ተጫዋቾቹ እንግዲህ በኩል ንግግሩ ቀጥሏል ተብሏል። ተጫዋቹን መልቀቅ ይፈልጋል። አርሰናልም ተጫዋች ፈላጊ ነው ምናምን ሲባል ነበር ግን አርሰናል ብዙም ወደ ኮንሳ ትንሽ ፊት ያዞረ። አሁን ሊቨርፑል ደግሞ የኮንሳ ፈላጊ ሆኖ መጥቷል ማለት ነው። ውድ የናቲ ፉትቦል ተከታታዮቻችን የዛሬ ማለዳ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመለሳለን። ዛሬ ማታ 1 ሰዓት ላይ ትንታኔ ያለን እንደው ዛሬ ቅዳሜ ነውና ምሽት 1 ሰዓት ላይ ትንታኔ አለ። ሰኞ ሮብ ቅዳሜ ትንታኔ ያለን ትንታኔያችን ተጋበዙልን። በምን አይነት ርዕስ በምን አይነት ጉዳይ ነው እሱስ ምጥነት እናነሳለን። 1 ሰዓት ላይ ጠብቁን። ሰዓት ላይ ትንታኔ ያቀርባለን። ይጠብቁን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሰላም ዋሉ። አመሰግናለሁ።